እነዚህ ከላይ የምትመለከቷቸው በኩዌት የሚገኙ ጥንዶች የጋብቻ ሰነድ ከፈረሙ ከ3 ደቂቃ በኋላ ተፋቱ። ይህ ክስተት በሀገሪቱ ታሪክ ለአጭር ጊዜ የቆየ ጋብቻ ሆኖ ተመዝግቧል። እንደ ዘገባዎቹ ገለጻ ጥንዶቹ በፍርድ ቤት ተገኝተው የጋብቻ ስምምነታቸውን በፊርማ ካረጋገጡ በኋላ ከህንፃው ለመውጣት ሲራመዱ ሙሽራዋ በድንገት ተሰናክላ ትወድቃለች። በዚህ ወቅት ሙሽራው ሊረዳት ከመሞከር ይልቅ ደደብ በማለት የሰደባት ሲሆን ድርጊቱ ያስቆጣት ሙሽሪትም ወዲያውኑ ወደ ዳኛው ዘንድ በመመለስ ጋብቻው እንዲፈርስ ጠይቃለች። ዳኛው የሙሽሪትን ጥያቄ በመቀበል ጋብቻው ወዲያውኑ እንዲፈርስ የወሰኑ ሲሆን ጥንዶቹ የጋብቻ ሰነዱን በፈረሙ በ3ኛው ደቂቃ ላይ ተለያይተዋል ሲል ዴይሊ ስታር ዘግቧል። በማህበራዊ ሚዲያ አስተያየታቸውን የሰጡ በርካታ ሰዎች የሙሽራዋን ውሳኔ የራሷን ክብር ለማስጠበቅ የወሰደችው ጠንካራ እርምጃ እንደሆነ ገልጸውታል። እናንተስ ምን አይነት አስተያየት ይኖራችኋል? በሀሳብ መስጫ ሳጥን ውስጥ አስተያየታችሁን በማስቀመጥ ማካፈል ትችላላችሁ። መልካም ቆይታ